በኢትዮጵያ አጠቃላይ ምርጫ በአንዳንድ አካባቢዎች በጸጥታ ምክንያት ድምጽ መስጠት ተቋረጠ። የእስራኤል ጦር በቤይሩት ላይ ከባድ ጥቃት ሰነዘረ። በሊባኖስ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። በመካከለኛው ምስራቅ ያለው ውጥረት አገርሽቷል። የእስራኤልና የሂዝቦላ ጦርነት ከቁጥጥር ውጭ በሆነ መልኩ እየተባባሰ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ዋና ከተማ በቤይሩት ላይ ከባድ ጥቃት እንዲሰነዝሩ ትዕዛዝ አስተላልፈዋል። ይህን ተከትሎ በሺዎች የሚቆጠሩ ንጹሃን ከተማዋን ጥለው እየሸሹ ይገኛሉ። በትናንትናው ዕለት በጸጥታ ችግር ምክንያት የድምጽ አሰጣጥ ሂደቱ ተጀምሮ የተቋረጠባቸውና ሙሉ በሙሉ ምርጫ መካሄድ ያልጀመረባቸው ምርጫ ጣቢያዎች በአጠቃላይ 143 መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። ሰላም ጤና ይስጥልኝ። ከአውደ ክስተት ሚዲያ ወቅታዊ እውነተኛና ሰበር መረጃዎችን ወደ እናንተ የማደርሰው እኔ ክስተት ነኝ። ክስተታችን ተጀምሯል። እንሆ አብራችሁን ቆዩ። ዛሬ በአውደ ክስተት ሚዲያ ይህን አስደንጋጭ ሰበር መረጃ የተደረሰበትን የተኩስ አቁም ስምምነትና መፍረስና አጠቃላይ በዓለም አቀፍ የተዘገቡ ዘገባዎችን ኢትዮጵያን ጨምሮ ወቅታዊ ሁኔታውን በዝርዝር እየላችሁ ቀርብ ያለው አብራችሁን ቆዩ። ትናንት ሰኞ በተካሄደው የኢትዮጵያ አጠቃላይ ምርጫ በአማራና በኦሮሚያ ክልሎች አንዳንድ አካባቢዎች በጸጥታ ስጋት ምክንያት ድምጽ መስጠት ሂደት መቋረጡ ተሰምቷል። ከ1983 የደርግ ውድቀት በኋላ ሀገሪቱ የምታካሂደው የሰባተኛ አጠቃላይ ምርጫ ቢሆንም በትግራይ ክልል ሙሉ በሙሉ ምርጫው ያልተካሄደ ሲሆን በሌሎች ክልሎች ግን ረጅም የመራጮች ሰልፍ ታይቷል። ጠቅላይ ሚኒስትር አብይ አህመድ ድምጻቸውን ከሰጡ በኋላ በሰጡት መግለጫ ምን አሉ? ተቃዋሚዎችስ ምን እያሉ ነው? በአውደ ክስተት ሚዲያ አጠቃላይ የሀገሪቱ ምርጫ ድባብ፣ የጸጥታ ስጋቶችና የዓለም አቀፍ ተቋማት እይታ በዝርዝር እየላችሁ ቀርብ ያለው። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ ጋበዝኳችሁ። በኢትዮጵያ አጠቃላይ ምርጫ በአንዳንድ አካባቢዎች በጸጥታ ምክንያት ድምጽ መስጠት ተቋረጠ። ትላንት ሰኞ በተካሄደው የኢትዮጵያ አጠቃላይ ምርጫ በኦሮሚያና በአማራ ክልል በየአንዳንድ አካባቢዎች በጸጥታ ስጋት ምክንያት ድምጽ መስጠት ሂደት መቋረጡ የኢፌዴሪ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ አስታውቀዋል። ከ50 ሺህ በላይ የምርጫ ጣቢያዎች ስራ የጀመሩ ቢሆንም 143 ያህል ግን በጸጥታ እክል ምክንያት ሳይከፈቱ ቀርተዋል። በ2015 በቃው የእርስ በእርስ ጦርነት ለግምግም እየጣረች ያለችው የመላ የሰሜኑ ክፍለ ሀገር ትግራይ ደግሞ ከዚህ ምርጫ ሙሉ በሙሉ ውጭ ሆናለች። ጠቅላይ ሚኒስትር አብይ አህመድ ድምጻቸውን ከሰጡ በኋላ ባስተላለፉት መልእክት ሀገሪቱ ከወታደራዊ አምባገነንነት ማክተም በኋላ ያስመዘገበችው እድገትን አድንቀዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ የራሱ መንግስት ለመገንባትና ዲሞክራሲያዊ ስርዓትን ለመዘርጋት ማንም መካሪና አስተማሪ እንደማያስፈልገው አሳይቷል ብለዋል። በምርጫው ላይ የአፍሪካ ህብረትን በመወከል የታዘቡት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በበኩላቸው በአጠቃላይ ድምጽ አሰጣጡ ሂደት ሰላማዊ በሆነ መንገድ እየተከናወነ መሆኑን ለጋዜጠኞች ገልጸዋል። በዚህ ምርጫ ጠቅላይ ሚኒስትር አብይ አህመድና የሚመሩት የብልጽግና ፓርቲ በድጋሚ በላይነቱን ይይዛሉ ተብሎ ይገመታል። መራጮች የ547 ወንበር ላለው የህዝብ ተወካዮች ምክር ቤት ተወካዮች የሚመረጡ ሲሆን ቢያንስ 274 ወንበሮችን ያገኘ ፓርቲ በቀጣዮቹ 5 ዓመታት ሀገሪቱን የሚመራ መንግስት ይመሰርታል። ይሁን እንጂ አንጋፋው ተቃዋሚ ፖለቲከኛና የኦሮሞ ፌዴራሊስት ኮንፈረንስ ኦፌኮ አባል ፕሮፌሰር መረራ ጉዲና ይህን ምርጫ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ውድድር ያልታየበት ነው ሲሉ ይተቻል። ፕሮፌሰር መረራ እየተሳተፍን ያለነው በምልክት ደረጃ ብቻ ነው፣ ምክንያቱም ህጉ ምርጫን በተከታታይ ማግለል አትችልም ይላል። የምንሳተፈው በዋናነት ፓርቲያችን እንዳይሰረዝ ለመከላከል ነው ሲሉ ለቢቢሲ ተናግረዋል። የጠቅላይ ሚኒስትሩ ደጋፊዎች አብይ አህመድ ሀገሪቱን ወደ ተሻለ ደረጃ ይቀይረዋል ይላሉ። እዚህም እንደ ማሳያ የሚያነሱት ዋና ከተማዋን አዲስ አበባ ገጽታ በፍጥነት እየተቀየረ ያለውን የኮሪደር ልማትና የወንዞች ዳርቻ ፕሮጀክት ነው። የዓለም አቀፍ ገንዘብ ድርጅት IMF እና የዓለም ባንክ ሀገሪቱን የውጭ ምንዛሪ ገበያ ነፃ ለማድረግና ዕዳዋን ለመቆጣጠር የወሰደችውን ኢኮኖሚ ማሻሻያ ደግፈዋል። በሌላ በኩል በአማራ ክልል የሚንቀሳቀሰው ፋኖ ታጣቂና በኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ከመንግስት ጦር ጋር የሚያደርጉት ውጊያ በሺዎች የሚቆጠሩ ንጹሃን ህይወት ቀጥፏል። መንግስት 97% የአማራና የኦሮሚያ አካባቢ ለምርጫ ዝግጁ ናቸው ቢልም ለምርጫው በህብረት የተሰለፉት የኢትዮጵያ አንድነት ጥምረት የተቃዋሚዎች ስብሰባ ግን ይህንን ያስተባብላል ብለዋል። የጥምረቱ ጸሐፊ ሚስጥረ ስላሴ ታምራት ምቹ ሁኔታዎችን በሌሉበት በአማራና ኦሮሚያ ክልል የምርጫ ቅስቀሳ ማድረግ አንችልም ማለታችን ይታወሳል ብለዋል። ከትግራይ ክልል በምርጫ ቦርዱ እውቅና ላይ በተፈጠረ አለመግባባት ምክንያት በ33 ምርጫ ክልሎች ምንም አይነት ድምጽ መስጠት ሂደት እንደማይኖር ተረጋግጧል። በተጨማሪም ከቅርብ ጊዜ ወዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት በድጋሚ መሻከሩን ለቀጠናው ሌላ ስጋት ሆኗል። ይህ ሁሉ ውጥረት ቢኖርም
ከ50.5 ሚሊዮን በላይ ህዝብ ለምርጫ መመዝገቡ የምርጫ ቦርዱ መረጃዎች ያሳያሉ። በርካታ ወጣትና ለመጀመሪያ ጊዜ ድምጽ የሚሰጡ መራጮች ይህን ምርጫ ለሀገሪቱ አንጻራዊ መረጋጋትና የኢኮኖሚ እድገት ያመጣል የሚል ተስፋ እንዳላቸው ለመግለጽ ላይ ይገኛል። ውድ የአውደ ክስተት ሚዲያ ተከታታዮች ትላንትና የተካሄደው ይህ አጠቃላይ ምርጫ ለሀገራችን ዘላቂ ሰላምና መረጋጋትን ያመጣ ይሆን? በአንዳንድ አካባቢዎች የጸጥታ እክሎች መፈጠራቸውስ በምርጫ ውጤት ላይ ምን አይነት ተጽዕኖ ይኖረዋል? የእናንተስ ጠቃሚ ሀሳብ በኮሜንት መስጫ ላይ አስቀምጡልኝ። በሀገራችን በዓለም ዙሪያ የሚከሰቱ አዳዲስ ሰበር መረጃዎችና በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ላይክ እና ሼር በማድረግ ለሌሎች ያጋሩ። የሀገር ውስጥ መረጃ ይህን ይመስል ነበር። አሁን ከባህር ማዶ ወዳገኘናቸው ዘገባዎች እናልፋለን። ይከታተሉን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ዋና ከተማ በቤይሩት ደቡባዊ ከተማ ዳርቻዎች ላይ ጠንካራ የአየር ጥቃት እንዲፈጽም ትዕዛዝ ሰጥተዋል። ጥቃቱ ያነጣጠረው የሂዝቦላ ይዞታ የሆነችው ወደ ዳሂዬ በተባለችው አካባቢ ላይ እንደሆነ ገልጿል። ጠቅላይ ሚኒስትሩ ይህን እርምጃ የወሰዱት ሂዝቦላ በእስራኤል ንጹሃን ዜጎች ላይ ሮኬትና የድሮን ጥቃቶችን በመሰንዘር ባለፈው ሚያዝያ ወር የተደረሰውን የተኩስ አቁም ስምምነት በተደጋጋሚ ጥሷል በሚል ክስ ነው። የእስራኤል መከላከያ ሚኒስቴር እስራኤል ካታዝ በሰጡት መግለጫ በእስራኤል ክፍት ሰላም ካልሰፈነ በቤይሩትም ሰላም አይኖርም ሲሉ ከባድ ማስጠንቀቂያ አስተላልፈዋል። ይህን ተከትሎም የእስራኤል ጦር በዳሂዬ የሚኖሩ ነዋሪዎች ለደህንነታቸው ሲሉ አካባቢውን አስቸኳይ ለቀው እንዲወጡ ትዕዛዝ አስተላልፈዋል። በትዕዛዙ መሰረት በአሁኑ ሰዓት በቤይሩት አውራ ጎዳናዎች ላይ ከባድ የትራፊክ መጨናነቅ ተፈጥሯል። በሺዎች የሚቆጠሩ ቤተሰቦች ህፃናትና ጥቂት ዕቃዎቻቸውን በሞተር ሳይክልና በመኪናዎች ላይ ተጭነው ወደ ተራራማዎቹ አካባቢዎች በመሰዳዳት ይገኛሉ። በሌላ በኩል ዲፕሎማሲያዊ ጥረቶች አሁንም ቀጥለዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ውጥረቱን በደረጃ ለመቀነስ የሚያስችል እቅድ ለኔታንያሁና ለሊባኖስ ፕሬዝዳንት ጆሴፍ አውን ቢያቀርቡም እስካሁን በሁለቱም ወገኖች መካከል ስምምነት ላይ መድረስ አልተቻለም ብለዋል። የሊባኖስ መንግስት ከፍተኛ ባለስልጣን ለአውደ ክስተት ሚዲያ በደረሰው መረጃ መሰረት አሜሪካ በእስራኤል ላይ ግፊት እንድታደርግና የንጹሃን ዜጎች ህይወት እንድታተርፍ እየተማጸኑ መሆናቸውን ገልጸዋል። ጦርነቱም በደቡባዊ ሊባኖስ በከፍተኛ ሁኔታ ተባብሷል። እስራኤል ከ900 ዓመታት በላይ እድሜ ያለውን ታሪካዊውን ፎርት ካስትል የተባለው ምሽግ መቆጣጠሯን ተረጋግጧል። ይህ ምሽግ ከእስራኤል በደቡብ ሊባኖስ ላይ የበላይነት እንድታገኝ ስልታዊ ጥቅም እንደሚሰጣት ተናግሯል። ባለፉት ጥቂት ቀናት ብቻ በሊባኖስ ከ3400 በላይ ሰዎች መሞታቸውን የሀገሪቱ ጤና ሚኒስቴር አሳውቋል። ውድ የአውደ ክስተት ሚዲያ ተከታታዮች በመካከለኛው ምስራቅ እየተቀጣጠለ ያለው ይህ ጦርነት ወዴት እያመራ ይሆን? የተኩስ አቁም ስምምነቱ ሙሉ በሙሉ መፍረሱ ለዓለም ሰላም ምን አይነት ስጋት ይዞ ይመጣል? የእናንተን ውድ አስተያየት በኮሜንት መስጫ ላይ አስቀምጡልኝ። የዓለም አቀፍና ወቅታዊ መረጃዎች በፍጥነትና በታማኝነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር በማድረግ ለሌሎች አጋሩ። ከሰበር መረጃዎች ጋር በየሰዓቱ መለሳለሁ። እኔ ክስተት ነበርኩኝ። ሰላምና ጤና ለሀገራችን ይሁን። ሰላም ቆዩልኝ።